ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች ሰላም ፍቅር ጤና ባላችሁበት ድረስ ያለ የሰዓቱን ዜና ይዘን ቀርበናል። በኢትዮጵያ ድንበር አካባቢ የተለያዩ የጦር ክምችቶች ከጊዜ ወደ ጊዜ እየጨመሩ መምጣታቸው እየተገለጸ ይገኛል። በዚሁ በአንከር ዜና እንደዘገብንላችሁ በኤርትራ በኩል ወደ አሰብ ኃይሏን ከጊዜ ወደ ጊዜ ማንቀሳቀስና ዝግጅት መበርታቷን ገልጸን ነበር። አሁን በሱዳንም በኩል ከባድ የጦር ኃይል ክምችት መኖሩ ትላንት በተገኘ መረጃ ተገልጿል። የሱዳን ጦርነት ወደ ኢትዮጵያ ድንበር የመስፋት አዝማሚያም እያሳየ ይገኛል። ከሳምንት በፊት ሱዳን ትሪቡን የአልቡርሃንን ጦር በቤንሻንጉል ጉሙዝ ጥቃት ለመክፈት ዝግጅት ማጠናቀቁ ዘግቦ ነበር። ለዚህም እንደ ምክንያት የተቀመጠው ኢትዮጵያ በቤንሻንጉል ለፈጥኖ ደራሽ ኃይሉ የጦር ቤዝ ሰጥታለች የሚል ነው። ዓለም አቀፍ የበረራ ተቋማት ሳምንት ተከታታይ በወጣቹ ሪፖርቶች መሳሪያ ጫኝ አውሮፕላኖች ከአቡዳቢ ወደ ኢትዮጵያ በተደጋጋሚ በረራ እያደረጉ እንደሆነ ተነግሯል። በትላንት ዕለትም አልማሹዳል ሱዳኒ.com የተሰኘ ሱዳን ሚዲያ በሱዳን ጦር ከፍተኛ ቁጥር ያለው ወታደራዊና የጦር መሳሪያ በኢትዮጵያ ድንበር ላይ እያከማቸ መሆኑን ምንጮቹን ዋቢ አድርጎ ዘግቧል። ይህም ለኢትዮጵያ ተጨማሪ ስጋት የፈጠረ ጉዳይ ሆኗል። ይህ በእንዲህ እንዳለ የሱዳን ፈጥኖ ደራሽ ኃይል ዋና ደጋፊ አረብ ኤምሬትስ የውጭ ጉዳይ ሚኒስትር ባለፈው ሰኞ አዲስ አበባ ላክ ዶክተር ጌዲዮን ጢሞቴዎስ ጋርም ተወያይተዋል። በውይይታቸው ማብቂያም በጋራ ባወጡት መግለጫ በሚያዝያ 2015 ዓ.ም ጀምሮ ጦርነት እየታመሰች ባለችው ሱዳን የሚገኙ ተፋላሚ ኃይሎች በንጹሃን ላይ የሚፈጽሟቸው ጥቃቶችንም አውግዘዋል። ሁለቱ ተፋላሚ አካላት ለንጹሃን እና ለሰብአዊ ድጋፍ ሰራተኞችም ጥበቃ እንዲያደርጉም ጥሪ አቅርበዋል። ጦርነቱ የሚቋጭበት መንገድ በተመለከተም የእርስ በርስ ጦርነት የማቆም ቀዳሚ ኃላፊነት የማን ነው? የተፋላሚ ወገኖች መሆኑም ሁለቱም ወገኖች አስምረውበት ተለያይተዋል። በአስቸኳይ ወደ ዘላቂ ተኩስ አቁም ስምምነት የሚደረግ የሰብአዊ ተኩስ አቁም ስለማድረግ አስፈላጊነት በመግለጫቸው ያነሱት ሁለቱ ሀገራት በመላው ሱዳን አስቸኳይ ፈጣንና ያልተገደበ ሰብአዊ እርዳታ እንዲቀርብም ተጠይቀዋል። በሱዳን ያለው እንቅስቃሴ በኢትዮጵያ ቀጠናዊ ፖለቲካ ላይ ከፍተኛ ጫና እያሳደረ መምጣቱ እንደማይቀር ተንታኞች እየገለጹ ይገኛል። ስልጣናችንን ነገ ልናጣው እንችላለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ያደረጉት ንግግር የብዙዎች መነጋገሪያ ሆኗል። ጠቅላይ ሚኒስትሩ የቱሉ አረራ የተቀናጀ ሞዴል መንደርን በይፋ መመረቁ ሲሆን በኦሮምኛ ቋንቋም ንግግር አድርገዋል። በብሔራዊ ቴሌቪዥን በተላለፈ በዚህ ንግግራቸው ነገ ስልጣን በእጃችን ላይኖር ይችላል ሲሉ ተደምጠዋል። ስልጣን ይሰጣል፣ ጊዜው ሲደርስ ደግሞ ይሄዳል። ሲሄድ ከመጸጸት እድሉ ባለን ጊዜ ባለን አቅም የሰዎችን ህይወት የመለወጥ እኛም ተደስተን ህዝባችን አስደስተን ህዝባችን በችግር ከማልቀስ ወጥቶ በፍቅርና በምርቃት የሚያነባበት ሁኔታ መፍጠር አለብን በማለት ተናግረዋል። ጠቅላዩ ማክለውም ስልጣን ላይ ያላችሁ ሰዎች በወረዳ በዞን እና በክልል የምታስተዳድሩ ሰዎች ይህንን ጉዳይ በልባችሁ ማኖር አለባችሁ ብለዋል። ብዙዎች ግን ይህንን የዶክተር ጠቅላይ ሚኒስትር አብይ አህመድ ንግግር ወደ ሌሎች ሲቀይሩ ተስተውሏል። ዲና ሙፍቲ በይፋ ቲክቶክ ገጻቸው የተናገሩት ንግሮች ብዙዎችን ሲያነጋግሩ ውሏል። ቀጣዩን የገና በዓል በታሪካዊ የባህር በራችን እናከብራለን በሚል አሰብን ቀጣይ ዓመት በዚህ ሰዓት የኢትዮጵያ እንደሚሆን ቆፍጠን ባለ ንግግራቸው ተናግረዋል። ብዙዎችን አስገርሟል። በዚህም ጉዳይ ዝርዝር ለእናንተ ይዘናል። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውንም እየሰማችሁ ባላችሁበት ሁኔታ ላይክ፣ ሼር ማድረጋችሁ እንዳረሱ ለቻናላችንም እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። በሞዴል ቀነኒ አዱኛ ዙሪያ የሚሰሙ ዜናዎች ከቀን ቀን እየተለዋወጡ ይገኛሉ። ትላንት ደግሞ በሶሻል ሚዲያ ሲዘዋወር እንዳየነው ቀነኒ ቤት ውስጥ እንደሞተች ነው ምናምነው። አስክሬኗ ከፍቻ አይቼ ነበር። አስክሬኗ ምንም ጉዳት አይነትም ስብራትም ሆነ የተለያዩ ጉዳት አልደረሰም ሲል ለማ አዱኛ የቀነኒ አዱኛ ወንድም ተናግሯል። ከወጣት ቀነኒ አዱኛ ህልፈት ጋር በተያያዘ ድምጻዊ አንዱዓለም ጎሴ በቅርቡ ባሰራጨው ቪዲዮ ላይ የተጠቀሰው የቀነኒ ወንድሞች ምላሽም ሰጥተዋል። አንዱ ስሙ የተጠቀሰው የቀነኒ አዱኛ ታናሽ ወንድም ሊበን አዱኛ ሲሆን አብሮ አንድ ቤት ከነሱ ጋር ይኖር እንደነበር ገልጾ የነበረውን ሁኔታ አስረድቷል። ቀነኒ አዱኛ በተደጋጋሚ ድብደባ እንደተፈጸመበት ከስልኳ የተገኙ ናቸው ካላቸው ምስሎች ጋራ የጋራ ሲሆን በተደጋጋሚ ሆዷን ልቧንም በመርገጥ የመካንነት ምርመራ እስከ ማድረግም መድረሷን አሳውቋል። ሊበን እህቱ ቀነኒ ድምጻዊ አንዱዓለም ጎሳ መኖር በመጀመሩ በአጭር ጊዜ ውስጥ የልደት ቀኗ የመጀመሪያ ድብደባ በአንዱዓለም እንደተፈጸመባት ገልጿል። ከዚህም በኋላ ቀነኒ እጇ ተሰብሮ መታሸጓን ከስልኳ የተገኘው ፎቶም ጋራ አጋርቷል። በመቀጠል ከወራት በኋላ ቤት ውስጥ በነበረን ጊታር እንደነበረ ሽጉጥ እንደተተኮሰም አመልክቷል። ሽጉጥ ተኩሶ በነበረበት ወቅት የነበረው ክስተትም እንዲህ ሲል ያስታውሳል። የዛን ቀን ተኝቼ ነበር። 1 ሰዓት አካባቢ ይሆናል። እኔ ገስት ፋም ነበር የተኛሁት። ቀነኒ ሮጣ ገባች። እኔ ያለውበት ክፍል በሩን ስዘጋ የዛን ጊዜ ተነሳው። ምንድነው ስላት
ጊዜ ጊታሩን ወርውሮ ሲሰብረው ነበር የዛን ሰዓት ኮሪደሩ ላይ። ከዛም ተነሳ ለማ ጋር ትሄዳለህ አለችኝ። ምን ተፈጥሮ ነው ስላት አንዷለም ሽጉጥ አቀባብሎ በሩ ላይ ቆሟል። እኔ ላናገረው ስል ጊዜ አይሆንም ይመታሃል ብላ እሱ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ አንተ እንዳትገባው በመሃል ብላ በሩን ከፍታ ወጣች። በኋላም ሽጉጡን ፊቷ ላይ ደቀኑባት የሆነ ፎቶ አሳያት። ይህ ፎቶ አንቺ ነሽ አላት። እሷ እኔ አይደለሁም አለች። መጽሐፍ ቅዱስ ይዛ በጣም ማለችለት። እኔ አይደለሁም እናቴ ተሞት ብላ አንቺ ነሽ ሲላት ጠየቃት ይላል። ይህ ተጠይቃ አይደለችም ስላለው ጊዜ እሷ ላይ ይዞት የነበረው ሽጉጥ ወደ ሻቱሩ አዙሮ ወደ ሻቱሩ ተኩሶት ብሏል። አብረው በሚኖሩበት ወቅት አንዷለም ሌሊት ሊነጋጋ ሲል ነው ቤት የሚገባው። የዛን ሰዓት ከቀነኒ ጋር ጭቅጭቅ እንዳለ በዛ ሰዓት ሲመጣ ባህሪው እንደሚቀያየር ተናግሯል። ሊበን ከኢሬቻ ኮንሰርት በኋላ ድምፃዊ አንዷለም በብር ምክንያት ከሌላ ሰው ጋር ተጋጭቶ ቀነኒን እንደደበደባት ተናግሯል። በቤቱ አብሯቸው በነበረበት ጊዜ ስለተፈጠረው ሌላ ክስተትም እንዲህ ሲል ይናገራል። ከሞቷ ከወራት በፊት እኔ እዛ ቤት ነበርኩ። ማታ መብራት የለም ነበር። አንድ ላይ እየተጫወትን ነበር። እሱም አብሮን ነበር፣ እህቱም ነበረች። አንድ ላይ እየተጫወትን ነበር። 4 ሰዓት አካባቢ ግን እሱ የሚጠቀማቸው ነገሮች አሉት የግል ሱሶች እሱን ሊጠቀም ስለፈለገ ሚጣናተኝም ሲላት ጊዜ እኔ ፊት ማድረግ ስለደበረው ይሆናል ብዬ እኔም ገብቼ ተኛው ሚጣም ተኛች ይላል። በመቀጠልም ወደ ሌሊት 10 ሰዓትና 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማው። ስለምን እንደሆነ በደንብ አላውቅም። መሃል አልገባም ብዬ ለረጅም ሰዓት ቁጭ አልኩ። ከዛ የሆነ ሰዓት የሚወርቅ ነገር ሰማው። ከፍቼ ስወጣ በቀጥታ ኮሪዶር ላይ የነበረው አንዷለም ነበር። በመሃላችን አትግባ ብሎኝ እኔን መልሶኝ በሩን ቆለፈው ይላል ሊበን ሀተታውን ሲቀጥል። 5 ደቂቃ ቆይቶ መጣና ከፈተውና ሂድ አናግራት አለኝ። በሩ ጋር ሲሄድ ጥርሷ አካባቢ ደምቷል። ዝም ብላ ቁጭ ብላለች አለኝ። ሚጣን ቀስቀሳት። ከሚጣ ጋራ ገስትሩ ማስገባናት። እንደዛ ሆና እኔን ስታይ ማለት እኔ እንደዛ ሆና ስላዩት በጣም አለቀሰች። እኔን እንደዚህ ሆኜ እኮ ብላ ማልቀስ ጀመረች ይላል ሊበን። ቀነኒ ከሞቷ ከሳምንት በፊት የመሃንነት መካር ማድረጓን ገልጿል። የመካንነት ምርመራ ያደረገችው አቃቤ ሕግ የሰጠው ወረቀት ላይ እንደተጻፈው በተደጋጋሚ ሆዷና ልቧ ላይ ተረግጣ ከሐኪም ቤት ትመረመር እንደነበርና ዶክተሮች ጠይቃት ሰውን የረገጠኝ እንዳለችም ተናግሯል። የአንዷለም እናትም ቀነኒ ደውሎላቸው መውለድ እንደምትችል እንደነገረችም ገልጿል። ሌላኛው የቀነኒ ወንድም ለማ አዱኛ ትላንት በሰጠው አስተያየት ድምፃዊ አንዷለም ጎሴ ቀነኒ ጭንቀት እንደነበረባትና አጠቃላይ ያለውን ነገር ማንም ቀርቦ ጠይቆ የማያውቅ ቤተሰብ እንደሌለ ተናግሯል። ለማ አዱኛ ግን የቀነኒ ጭንቀት በተመለከተ ከሷ ጋራ በሷ ዙሪያ እየተማከር ነው የተወያየው ነገር የለም ብሏል። ቀነኒ ከሞቷ በፊት ምሽት 6 አካባቢ ደውላ ከአንዷለም ጎሳም ስም መኪና ለማስመጣት ፍቃድ እንዲያወጣ እንደነገረችው ይህን አውርተው በሰላም መለያየታቸውን አስታውሷል። ቀነኒ ከሞተችበት ከሌሊት 9 ሰዓት ጀምሮ ግን እስከ ንጋት 12 ሰዓት ድረስ ከቤት አንስተው ሚኒሊክ ሆስፒታል እስክትደርስ ድረስ ቤተሰብ አለማወቁና ቤተሰብ ሳያቅ ለመቀበር እቅድ እንደነበረም ተናግሯል። ለማ ከቤት አንስተው ያኔት ሆስፒታል ወሰዷት። የእሷ ቅርብ ዘመዶችም የሉም ሲባል እዚህ የላትም ገጠር ነው ያሉት አሉ። እዚህ ከተማ ሆነን እንደሌለን ተደረገን ሲል ለማ ሁነቱ ያውን ያስረዳል። ሚኒሊክ ሆስፒታል ሁሉ ነገር ጨርሰው እንደጠበቋቸው ተናግሯል። ሚኒሊክም አስክሬን በግድ ከፍቶ ማየቱን የተናገረው ለማ እኔ አስክሬኑን ከፍቼ ነው ያየሁት። አስክሬኑ ላይ ምንም አይነት ስብራት ሆነ ደምም ሆነ የተለየ ጉዳት አልደረሰም። ከዚያ የሚያክል ፎቅ ላይ ወድቃ ሰው ደግሞ ይሰበራል፣ ብዙ ነገር ይደርስበታል ብለዋል። ቀነኒ ቤት ውስጥ ነው የሞተችው። ሞታ አቅፎ መሬት ላይ ወርደው ራሷን ጥላ እንደሞተች አስመሰሉ። ጮሁ፣ ራሷን ጣለች አሉ በማለት እህቱ እንደተባለው ከፎቅ ላይ ወድቃ ሞታለች የሚባለውን እንደማያምን ተናግሯል። ጉማ በተመለከተ ለማ አባገዳዎች ልኮ ጉማ ከፍላለሁ ሽምግልና አስታርቁኝ ብሎ ሲለምን ነበር። ያልገደለበትን ጉማ የሚከፍልበት ምክንያት የለም። ከዛ ወጥቶ ግን እኔ ጉማ ከፍላለሁ አላልኩም በማለት የተናገረውን ሐሰት ማጭበርበር ነው ብሏል። የቀነኒ ታናሽ ወንድም ሊበን በሰራው ቪዲዮ የተነሳ ማስጠንቀቂያ እየደረሰው መሆኑን ያነሳው ለማ አዱኛ በሱ ሆነ በሌሎች ሆነ ነገር ላይ ቢደርስ ተጠያቂው አንዷለም ጎሴ ነው ሲል ተደምጧል። በዚህ ጉዳይ የተለያዩ ሐሳቦች እየተነሱ ይገኛሉ። እኛም የዚህን ጉዳይ መጨረሻ ለናንተ ምናደርስ ይሆናል። የተወደዳችሁ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ